هو ماشي ها اي اتون هذا فين انت حكايه من اللي يطلع يلا نفسه هذا شيء اسيوه مالوش شو سلام ايش እናመሰግናለን ምን ተሰማህ እስካሁን ምን ይሰማኛል በጣም ነው ደስ ያለኝ ያሳየኛል እሺ ምን እያደረክ ነው እስኪ ምን እያደረክ ነው ያው ውሃ በሞተር እየሳብኩ ጉድጓድ ያጠጣሁ ነው እነዚህ ኮሚደሮችና ሽንኩርት አዎ ተመልካቾቻችን እንደምታዩት ይህ አክሱም ከተማ 100 ኪሎ ሜትር ርቆ 100 ኪሎ ሜትር ርቃል እንዴ 1 ኪሎ ሜትር ርቆ ይገኛል ይሄ ቦታ ፎቶ አንሺ ቪዲዮ ነው ቀጥልበት እዛው ላይ እየቀረጸ ቀስ ልክ እንደ ብስክሌት ማለት ነው እንደ ብስክሌት እንደ ሳይክል ለጎማ ፓምፕ አየህ እንዴት ነው ከባድ ነው ማለት ነው ሰባኪ እንደምትመለከቱት ተመልካቾቻችን አቶ ሙሉጌታም ቆሞ እያየን ነው ከማሳው መሃል ግን ውሃ አላጠጣም እስካሁን በጠራራ ፀሐይ ጸጉሩን ተከናንቦ ቆሟል እየመጣ ነው አዎ ደርሷል ካሜራችንን ከሱ ብናረቀው መልካም ነው ምክንያቱም ይሰብርብናል ቀራታው ነው ሙሉ በቃ ይሄው ቴክኖሎጂ በእውነት የኢትዮጵያ አለኝታ ወደፊት አዎ የኢትዮጵያ አለኝታ ወይንም የውሃ ችግርን በከፊልም ቢሆን ሊቀርፋ ተብሎ ሊታሰብ ነው ታዲያ አይ ኢቲቪ ዜና ለስራለህ እንዲያሰፊ በቃ እስኪ ይቃለም ደጋር ሴበለውና ሌላ